እንኳን ወደዚህ ቪዲዮ በደህና መጣችሁ። ዛሬም እንደተለመደው ኮምፓሽን ኮኔክትን የተመለከተ አዲስ ቪዲዮ ይዤላችሁ መጥቻለሁ። ዛሬ በዚህ ቪዲዮ የምንመለከተው የኮምፓሽን ኮኔክት ዌብሳይትን አጠቃላይ ገጽታ ምን ይመስላል የሚለውን ነው የሚሆነው። ይህ የምትመለከቱት ሆም ፔጅ ይባላል። ፕሮጀክታችንን የተመለከቱ ጉዳዮችን የያዘ ዳሽቦርድ አለበት። ይሄ ዳሽቦርድ በየቀኑ አፕዴት ይሆናል። ስለዚህ ኦቨርዲው ላይ ያሉ እና ካሚንግ ዲው ላይ ያሉ ደብዳቤዎችን፣ ጊፍቶችን፣ አፕዴቶችን፣ ሲዲፒአሮችን እዚህ ፔጅ ላይ ነው የምናገኘው። በመቀጠል ከሱ ቀጥሎ የምናየው አካውንትስ የሚለውን ነው። አካውንትስ ላይ የምናገኘው ደግሞ የልጆቻችንን ሊስት ነው። አጠቃላይ ዝርዝር እዚህ ጎ የምትለው አመተን ስንጫን አጠቃላይ የልጆቻችንን ሊስት ያመጣልናል። ስለዚህ እዚህ ታች ላይ ኔክስት የሚለውን ስንጫን ወደሚቀጥለው ፔጅ ይወስደናል። ፕሪቪየስ የሚለውን ደግሞ ስንጫን ወደኋላ ይመልሰናል። የሚቀጥለው ሪፖርት ነው። ማንኛውም አይነት ልጆቻችንን ፕሮጀክታችንን የተመለከተ መረጃ በሪፖርት መልክ መስራት ስንፈልግ እዚህ ፔጅ ላይ መተን ነው ሪፖርት የምንሰራው። እዚህ ሰርች የሚለውን ተጭነን የምንፈልገውን የሪፖርት አይነት ሰርች ማድረግ እንችላለን። ሌላው ዳሽቦርድ ነው። ዳሽቦርድ በምትመለከቱት መልኩ ቪዥዋሊ አትራክቲቭ የሆኑ ፕሮጀክታችንን የተመለከቱ መረጃዎችን የምናገኝበት ፔጅ ነው። የፈለግነው ምስል ላይ ራይት ክሊክ አድርገን ሴቭ ኢሜጅ አስ የሚለውን ነክተን ሴቭ ማድረግ እንችላለን ኢሜጁን። ከዛ ለምንፈልገው ፕሬዘንቴሽን መጠቀም እንችላለን። በምታዩት መልኩ ዳውንሎድ ማድረግ እንችላለን ማለት ነው። ሌላው ቤኔፊሻሪ ላይፍ ሳይክል ኢቨንት ነው። እሱን ተጭነን እዚህ ታች ላይ ክሬት ቤኔፊሻሪ ሳይክል የሚለውን ላይፍ ሳይክል ኢቨንት የሚለውን ስንጫን ወደዚህ ፔጅ ያመጣናል። እዚህ ጋር ድሮፕ ዳውን በተን አለች። እሷን ነክተን አፕዴት ከሆነ አፕዴት፣ ኬር ጊቨር ዴይዝ ከሆነ ፕላንድ ኤግዚት፣ አንፕላንድ ኤግዚት፣ ሪኢንስቴትመንት፣ ትራንስፈር፣ ትራንዚሽን እዚህ ውስጥ ነው የምንሰራው ማለት ነው። እነሱን ዲቴይል በሌሎች ቪዲዮዎች ስለምናይ አሁን ዲቴይል አልገባም። ሌላው አክቲቪቲ አቴንዳንስ ነው። ፕሮጀክታችን ላይ የሚሰሩ የተለያዩ አይነት እንቅስቃሴዎች ይኖራሉ። እዛ ላይ የተሳተፉ ልጆችን መረጃ የምናስገባው እዚህ አክቲቪቲ አቴንዳንስ ላይ ነው። ስለዚህ እሱንም እንዴት እንደምናስገባ ዲቴይሉን ስለምናይ ወደ ውስጥ አልገባም። ሌላው ማይ አይሲፒ ነው። ማይ አይሲፒ ላይ የፕሮጀክታችንን መረጃ አጠቃላይ መረጃ ኤዲት ብለን ገብተን ስልክ ቁጥር፣ ኢሜል አድሬስ፣ የተለያዩ ነገሮች ሲቀየሩ መተን እንትን የምንልበት ነው ማለት ነው፣ የምናስተካክልበት ነው ማለት ነው። ሌላው አዘር አይሲፒስ ደግሞ አለ ከጎኑ። አዘር አይሲፒስን ስንጫን ኢትዮጵያ ውስጥ ያሉ ሁሉንም ፕሮጀክቶችን ያመጣልናል። ይሄ በተለይ የሚጠቅመን ትራንስፈር ስንሰራ ነው። ሄደን በአልፋቤት ነው የተቀመጠው፣ ከተሞቹ በአልፋቤት ነው የተቀመጡት እና በቀላሉ የምንፈልገውን ቸርች ማግኘት እንችላለን። ማስ አፕዴት ላይ በተለይ የሚጠቅመን የሄልዝ ስክሪኒንግ ሰርተን የልጆችን ኪሎና ቁመትና ክብደት ማስገባት ስንፈልግ እዚህ ነን የሚለው ላይ ስንጫን እዚህ ሄልዝ አሰስመንት የሚል አማራጭ ይመጣልናል። ስለዚህ እሱን ተጭነን የልጆቻችንን ክብደትና ቁመት ማስገባት እንችላለን። ሌላው እዚህ ድሮፕ ዳውን በተን አለች። እሷን ስንጫን ከሚመጡልን ምርጫዎች ውስጥ መጨረሻ ላይ አቴንዳንስ አለ። አቴንዳንስ በጣም ወሳኝ የሆነ በየሳምንቱ የልጆቻችንን አቴንዳንስ የምንሞላበት ቦታ ነው። ስለዚህ እሱን በመጫን አቴንዳንስ መሙላት እንችላለን ማለት ነው። እንግዲህ እንደተማራችሁበት ተስፋ አደርጋለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።